አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁሉና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ዳና ናችሁ ወይ? ሁላችሁንም ሰላም ብያለሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ ማለት ነው። እንግዲህ ዛሬ የሙሉኬ አሰራር በዶሮ ነው የምሰራው ማለት ነው፣ ወይም በደጃጅ ይዤላችሁ መጥቻለሁ። እስከ መጨረሻ ተከታተሉኝ። አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ይጠቅማችኋል። አሁን እዚህ ጋር ግብአቶችን እንትን ብያለሁ ማለት ነው። እንደምታዩት ነው ነጭ ሽንኩርት፣ ቅመም እንዲሁም ደግሞ ይሄ ነጭ ሽንኩርቱን ቆራርጬው ነው። ይሄ ደግሞ ቅመም ነው። ይሄ ሙሉኬያው ነው ማለት ነው። ይሄ ደግሞ ግማሽ ዶሮ ነው የምሰራው። ሽንኩርት ማለት ነው። የወይራ ዘይት ይህንን ነው የምጠቀመው ማለት ነው። አሁን ቀጥታ ሽንኩርቴ ወደ ድስቴ እጨምራለሁ ማለት ነው። እንግዲህ ሁላችንም አሰራር ሊለያይ ይችላል። ሙሉኬያው ፍሬሽ ነው ማለት ነው። ዝም ብዬ ቅጠሉን ካጸዳሁ በኋላ ጥቤ ፍሪጅ አኑሬው ለዛ ነው። እንግዲህ ሽንኩርቴን እንደምታውቅ ጨምሬያለሁኝ። ትንሽ ውሃው መጠጥ እስከሚል ከርነዋለሁ ማለት ነው። ያው ትንሽ የሽንኩርት ውሃ እንዲህ ካለ በኋላ ዘይት እንጨምራለን ማለት ነው። እንግዲህ እንደምታዩት ነው ሽንኩርቴ በራሱ ውሃ በስሏል ማለት ነው። ውሃው እንትን እንዳይል ትንሽ የተወሰነ ከደን ስናደርገው ጥሩ ነው ማለት ነው። አሁን ቀጥታ የሚጨምረው የወይራ ዘይት ማለት ነው። እኔ የወይራ ዘይት ነው የምጠቀመው፣ እናንተ ደግሞ እንደምትፈልጉት ማለት ነው። ምክንያቱም የሁሉም አሰራር ስለሚለያይ እንግዲህ ዘይት እንዳርጌ ጨምር ያለው ግን ያነሰው ይመስላል። እንደምታዩት ነው። ትንሽ ጨመር ላድርግበት ማለት ነው። ያው ትንሽ ሽንኩርቱን እንትን እስከሚል ድረስ እንዲበስል ማለት ነው። እንግዲህ ጨምር ያለው ዘይትን እንደምታዩት ነው። እንደዚህ ካቀላቀልኩ በኋላ እከድነዋለሁ ማለት ነው። ምክንያቱም መብሰል አለበት። ዘይቱ ጋር ደግሞ እንደዚህ አድርጌ አቀላቅለዋለሁኝ። እናንተም ደግሞ እስከ መጨረሻ ተከታተሉ ማለት ነው። ምክንያቱም በጣም ነው የሚጥመው። በነገራችን ላይ ይህ ሙሉኬያ እኔ በፊት አልበላም ነበር። አሁን ከጊዜ ወዲህ ነው መብላት የጀመርኩ ማለት ነው። እንግዲህ ሽንኩርታችን እንደምታዩት ነው፣ በየበሰለ ነው። ማሻአላ ተባረካላህ ብያለሁ። ይሁን እንደምታዩት በስሏል ማለት ነው። ዘይቱ ጋር እንትን ሲል የሆነ የመማሟት እንትን ይመጣል ማለት ነው። ሲበስል ያንሳል። ምክንያቱም በጥሬውና በእንትኑ ስለሚለያይ ማለት ነው። እንግዲህ እንደዚህ አድርጌ እንትን ካልኩ በኋላ ትንሽ ደግሞ ከደን አደርገዋለሁ ማለት ነው። የተወሰነ እንዲበስል ከደን አደርገዋለሁኝ። አብረን እንቆያለን ማለት ነው። እንግዲህ ሽንኩርቴ እዚህ ደርሷል እንደምታዩት ነው። እየበሰለ ነው ማለት ነው። አሁን ቀጥታ የሚጨምረው ቅመሜ ይሆናል ማለት ነው። እንግዲህ ቅመሜ እንደዚህ አድርጌ ከጨመርኩ በኋላ አቀላቅለዋለሁኝ። ቪዲዮውን እስከ መጨረሻ እየተከታተላችሁ ላይክ እና ሼር እያደረጋችሁ አበረታቱኝ። ለቤት አዲስ የሆናችሁ ተቀላቀሉ፣ ወደ ቤቴ አበረታቱኝ። መልካምነት ለራስ ነው ማለት ነው። እንደዚህ አድርጌ አቀላቀልኩት እንደምታዩት ነው። በነገራችን ላይ እንትንኔ አልጨምርም፣ እንግዲህ አላቅም፣ እርድ ወይም ኩርኩም ማለት ነው አልጨምርም። ሌላውን ቅመም ግን እጨምራለሁ። ማንኛውንም ቅመም በትንሹ አድርጌ እጨምራለሁኝ። እርድ ግን አልጨምርም ማለት ነው። ምክንያቱም ቢጫ መሆን ስለሌለበት፣ ቢጫ መሆን የለበትም። ለዛ ነው ማለት ነው። እንግዲህ ዶሮዬን እንደምታዩት ነው ጨመርኩኝ። ግማሽ ዶሮ ነው ብያቸዋለሁኝ። ብዙ አልሰራም፣ ትንሽ ነው። እንደዚህ አድርጌ ዶሮዬን ከጨመርኩ በኋላ አሁን ዶሮዬን አቀላቅለዋለሁ ከሽንኩርቱ ጋር ማለት ነው። ያው ትንሽም ስለሆነ ብዙ የሚያስቸግር አይደለም። እንደዚህ አድርጌ አቀላቅለዋለሁ። የምር ግን በጣም ነው ደስ የሚለው። እንደዚህ አድርገ ወጥ ስንሰራ በደንብ ከጠበስ ነው እና በደንብ ካቁላላ ነው ጣዕሙ ራሱ በጣም ነው የሚጥመው ማለት ነው። በልተን የምንጠግብ ራሱ አይመስልም ማለት ነው ሲጣፍጥ። እና እንደዚህ አድርጌ ካቀላቀልኩት በኋላ ያው እንግዲህ ወደ ቀጣው እንሄዳለን። ይኸው እንደምታዩት ነው እንግዲህ ሽንኩርቴን በስሏል በደንብ አይታችሁታ ማለት ነው። አሁን ከደን አድርጌው እመለሳለሁ ማለት ነው። እንግዲህ ተመልሻለሁ ቤተሰብ። እንደምታዩት ነው ዶሮዬ በጣም በስሏል። ማሻአላህ ብያለሁ ማለት ነው። እሳቱን ቀንሾም ስለነበረ በደንብ ነው የበሰለው። እንግዲህ እንደምታዩት ነው በጣም በሚያምር ሁኔታ። እንደዚህ አድርጌ ምግብ ስሰራ ደስ ይለኛል። ጥብስ በቃል አይደል? ይሄ ጭምር ደስ አይለኝም። በደንብ አቁላልቼ በቃ በራሱ እንትን ሲበስልልኝ በጣም ነው ጣዕሙ ራሱ ሽታው ደስ የሚለው ማለት ነው። እንግዲህ እንደዛ አድርጌ እንትን ካልኩ በኋላ የተወሰነ አሁንም ከድና አድርጌው እመለሳለሁኝ። እንግዲህ ይኸው ተመልሻለሁ። አሁን ደግሞ የምጨምረው ውሃ በጎና ሙቅ ያለሁ ማለት ነው። ውሃዬን እንደምታዩት እየጨመርኩ ነው። አሙቅ ያለሁ ብያችኋለሁ፣ ምክንያቱም የሞቀ መሆን ስላለበት ማለት ነው።
እንግዲህ እንደዚህ አድርጌ ጨመርኩት። ይኸው ከረኑ ቢጫ አልሆነም፣ ምክንያቱም የእንትኑ ስላለ ቢጫ እንዲሆን አይፈለግም ማለት ነው። እንግዲህ እንደዚህ አድርጌ ዶሮዬ በደንብ መብሰል አለበት። እንግዲህ አቀላቀልኩት። ይህን ይመስላል። ከዴና አድርጌው እመለሳለሁ ደግሞ ማለት ነው። እንግዲህ እንደዚህ አድርጌ ታመልሻለሁ። ቤተሰብ እንደምታዩት ነው፣ እየበሰለ ነው። ደስ ይላል። አሁን ቀጥታ ሙሉ ኬን እጨምራለሁ ማለት ነው። ፍሬሽ ነው ብያችኋለሁ፣ አልተቆራረጠም። ፍሪጅ ስለቀባ ስላስገባሁት ነው እንጂ ቅጠሉ ራሱ እንትን እንዳለ ነው። ያው በረዶ እንትን ብሎታ ማለት ነው። እንደዚህ አድርጌ አቀላቅለዋለሁኝ። አሁን እሳቱን ቀነስ አደርግና በደንብ መብሰል አለበት ማለት ነው። በነገራችን ላይ የሚያስቸግር አይደለም፣ ጊዜ አይወስድም። ሁለተኛ ነገር ደግሞ ፍሪጅ የሆነ ነገር ለእንትን ብዙ ሰዓት አይፈጅብንም ማለት ነው። እንደዚህ አድርጌ አቀላቅየዋለሁ። አሁን እንግዲህ ደግሞ ከድና አድርጌው እመለሳለሁ ማለት ነው። እንደምታዩት ነው እንግዲህ በጣም ደስ ይላል ማለት ነው። በጣም ነው የሚያምረው። እንግዲህ እንደምታዩት ተመልሻለሁ። እዚህ ጋር ደርሷል ማለት ነው። ቤተሰብ እንግዲህ አያችሁት አይደል? በጣም ወፈረ። አሁን ደስ ይላል። የምር በልታችሁ ራሱ አትጠግቡትም ማለት ነው። ግን መጀመሪያ ላይ ምንድን ነው እንዳልኳችሁ ማቁላላት አለብን። ዶሮውን ካጠብን ከዘፈዘፍን በኋላ በደንብ ካጠብን በኋላ ሽንኩርቱ ላይ በደንብ ማቁላላት አለብን። እንግዲህ ይህን ይመስላል። አሁንም እመለሳለሁኝ። እናንተም እስከ መጨረሻ ተከታተሉ። እንግዲህ በዚህ መልኩ ሆኗል። ውሃ እየመጠጠ ነው እንደምታዩት ነው። ውሃ ያስፈልገዋል፣ ጨምራለሁኝ። ግን በጣም ነው ደስ የሚለው። እስኪውት በጣም ያምራል። እንደገና ደግሞ ስትበሉት በጣም ነው ደስ የሚለው። ያው ቅጠሉን እንትን ለእንድልል ብዬ ነበር፣ ችግር የለውም። ያው ሰዎቹም ስለሚወዱት ኖርማል ነው ማለት ነው። ከደና አድርጌው እመለሳለሁኝ። እናንተም እስከ መጨረሻ ተከታተሉ። እንግዲህ ይኸው እዚህ ጋር ደርሷል። እንግዲህ ወደ ማብሰሉ አሁን እየበሰለ ወደ መበላቱ እየተጠጋ ነው ማለት ነው። እና እንግዲህ እንደምታዩት ነው። እዚህ ጋር ደግሞ የወይራ ዘይቱን ጨምሬ በመጥበሻ ምንድን ነው ነጭ ሽንኩርት የቅድም ያያችሁትን እሱን እጨምረዋለሁ ማለት ነው። ዘይቴ በጣም ግሏል በነገራችን ላይ እንደምታዩት ነው። ነጭ ሽንኩርት እንደዚህ አድርጌ እጨምረዋለሁ ማለት ነው። ቅድም ቆራርጬ ያሳየኋችሁን እንደዚህ አድርጌ በወይራ ዘይቱ ከጠበስኩት በኋላ እንግዲህ ቡኒ እስከሚሆን እጠብቀዋለሁ ማለት ነው። ቡኒ እስከሚሆን መጠበቅ አለብኝ ግዴታ፣ ቡኒ ከረም መሆን ስላለበት ማለት ነው። እንግዲህ ዘይቴ እንደዚህ ሽንኩርቴ እሳቱ ጠፍቷል። ለእንትን ልበል ማለት ነው። ላስተካክል እንግዲህ እንደምታዩት ነው። ቡኒ እስከሚሆን ግን እንጠብቀው ተረጋግተን ማለት ነው። ያው ዘይቱም እንግዲህ አግሏል። ይህን ያህል ጊዜ የሚፈጅ አይደለም። እናንተ ግን ሰርታችሁ ሞክሩት። የምር በጣም ነው የሚጥመው። በጣም ደስ የሚል ነው። እንግዲህ ይኸው እንደምታዩት ነው። በጣም ሙቆንትን ብሏል። አሁን ቀጥታ እዚህ ጋር እጨምረዋለሁ ማለት ነው። እንግዲህ እንደምታዩት ሽንኩርቴን እዚህ ጋር አወጡ ጋር እጨምረዋለሁ። እያያችሁት ነው። ያው ባንድ እጄ እንትን ብሏል። ወዲህ ላይ ዘይቱ ሲመጣብኝ ነው የከደንኩ በመጥበሻው ማለት ነው። እንግዲህ እንደምታዩት ነው። በጣም ነው የሚያምረው። እውነት ለመናገር ሁላችሁም ሰርታችሁ ሞክሩት። እና ሁላችሁንም አመሰግናለሁ ስለምትከታተሉኝ፣ ስለምታበረታቱኝ። አሁንም ደግሞ አብሮነታችሁ ኃይለኝ እላለሁኝ። እንግዲህ በዚህ መልኩ እንትናችን ወጣችን አልቋል ማለት ነው። ሁላችሁንም ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላህ